እግዚአብሔር ሊያከብራችሁ ሲፈልግ የመገፋትን ጥግ ታያላችሁ፣ የመጠላትን ጥግ ታያላችሁ፣ የመከዳትን ጥጉን የመጨረሻው ወለሉን ግርግዳውን ነው የምትይዙት። እግዚአብሔር በሕይወታችሁ ያለውን ሊያደርግ ሲፈልግ ሁለተኛ ይሁላችሁ የመጨረሻ የብቸኝነት ወለል ላይ፣ የማጣት ወለል ላይ፣ የችግር ወለል ላይ የመጨረሻ መሬቱን ነው የምትይዙት። የመጨረሻ ነው የምትወድቁት። የመከራው መጨረሻ ላይ፣ የብቸኝነት መጨረሻ ላይ፣ የግፍ መጨረሻ ላይ የሕይወታችሁ ርቀቱ ከቤተሰብ ተነጥላችሁ ርቀቱ የምትወድቁት ጥግ ነው። ያን ጊዜ ግራ እንዳይገባችሁ እግዚአብሔር ያለውን ያደርጋል። የሰማኝ አሜን ይበለኝ እስቲ። እግዚአብሔር ያለውን ያደርጋል በሉ፣ ጮክ በሉ ነው ያደርጋል። ጥጉን ትይዛላችሁ። ጉድጓድ ውስጥ ነው የምትወድቁት። በለቅሶ ሸለቆ በወሰነው ስፍራ የሕግ መምህር በረከትን ይሰጣል ይላል። በረከትን ያዘጋጃል። የመጨረሻ የጉድጓዱን ጥግ ትይዛላችሁ። መሬት ላይ አይደለም፣ ጉድጓዱን መጨረሻውን ትይዙታላችሁ። የግፍን መጨረሻ ታገኙታላችሁ። የክፋትን መጨረሻ ታገኙታላችሁ። መሸጥ ሕይወታችሁ ውስጥ ይገጥማችኋል። መከዳት አይደለም፣ መሸጥ። ሰዎች ተደራድረው ይሸጧቸዋል፣ አሳልፈው ይሰጧቸዋል። መቼ? እግዚአብሔር ሊያከብራችሁ ሲፈልግ። የኔ በምትሏቸው ሰዎች ትሸጣላችሁ። አውጥተው ሸብ ያደርጓችሁ። ሚስጥራችሁን የሚያውቁ፣ ገመናችሁን የሚያውቁ፣ ህልማችሁን የሚያውቁ፣ እናንተን የሚያውቁ አባት ለእናንተ ያለውን ፍቅር የሚያውቁ እነሱ በጥቃት ገባችሁ ያሉ ሰዎች ይሸጡ። እግዚአብሔር እየጣላችሁ አይደለም። ሰው ሲጠላችሁ እግዚአብሔር አይጥል። እስቲ አሜን በሉ። ይኸው ዮሴፍ